ሐዋርያት ቤተክርስቲያን ኢየሱስ ክርስቶስን አብ ነው ብላ ተሰብካለች ብላችሁ ተወቅሳላችሁ አይደል? እሺ ኢየሱስ ክርስቶስ አብ ካልሆነ ምንድነው? አብ ምን ማለት ነው? አብ ማለት እኮ የአብ የመጨረሻውን ትርጉም ልንገራችሁ። አብ ማለት ሰማይንና ምድርን፣ ባህርን፣ ውቅያኖስን፣ በሰማይ ውስጥ ያሉ በምድር ውስጥ ያለው እጽዋትን፣ ሰውን፣ እንስሳትን፣ የዱር እንስሳት፣ የቤት እንስሳት በሙሉ በምድር ላይ ያለን ነገር በሙሉ የፈጠረ ፈጣሪ ማለት ነው የአብ ዴፊኒሽን። አባት ምናምን የምንለው ኮመን ዴፊኒሽኖች እንዳለ ሆነው ይሄ የመጨረሻው ዴፊኒሽን ነው። አሁን የምነግራችሁ this ultimate definition of አብ የመጨረሻው ዴፊኒሽን ሁሉን የፈጠረ አምላክ ማለት ነው። አብ ማለት ፈጣሪ አምላክ ማለት ነው። ሌሎች አምላክ የሚባሉ ነገሮች ይኖራሉ ግን ፈጣሪ አይደሉም። ስለዚህ አብ ማለት ፈጣሪ አምላክ ማለት ነው። ኢየሱስ ክርስቶስ ይሄንን ዴፊኒሽን ያሟላል አሟላል 100% ያሟላል። ስለዚህ አብ ነው። ኢየሱስ ክርስቶስ አብ ካልሆነ ፍጡር ነው እያላችሁ ነው ባጭር ቋንቋ። ኢየሱስ ክርስቶስ ፈጣሪ ከሆነ ደግሞ የግድ አብ ነው ማለት ነው። የስም ልዩነት ነው። በስጋ የተገለጠ አብ ነው ኢየሱስ ክርስቶስ። ስለዚህ ብዙ ሰዎች አብን ሚስካልኩሌት አድርጋችሁታል። አብን በቃ በሆነ እንትን ቴክስት ይገባልኛል፣ ፌስቡክም ብዙ ልጆች ጋር እነጋገራለሁ። እናንተ አብ ትላላችሁ፣ ኢየሱስ አብ ምንድነው ለእናንተ? እንዴት ነው ካልኩሌት ያደረጋችሁት አብን? ምን አይነት ክራይቴሪያ ነው ለአብ ያስቀመጣችሁት? እናንተ ያስቀመጣችሁትን ክራይቴሪያ ኢየሱስ አሟላ? ለአብ የፈለከውን ክራይቴሪያ ብታስቀምጥ ያ ክራይቴሪያ ለኢየሱስ ክርስቶስ ይሰራል። እንግዲያውስ ሁለት ፈጣሪ ደግሞ ሊሆን አይችልም። ኢየሱስ አብ ነው ስንል የዓለም ፈጣሪ ነው ማለታችን ባጭር ቋንቋ። ብዙ ሰዎች በአራቱ ወንጌላት ላይ ዕውቀታቸውን ያደራጁ ሌሎች መጻሕፍትን በተለይ መልእክቶችንና በተለይ ደግሞ ዮሐንስ ራእይን ያላነበበ ሰው ኢየሱስ ክርስቶስ አብ ነው ብሎ ለመውሰድ ይከብደዋል። ብዙ ጊዜ በአራቱ ወንጌላት ላይ ዕውቀታቸውን አይምሯቸውን ያጠሩ ዕውቀታቸውን በዛ ላይ ያደራጁ ሰዎች ኢየሱስን እንደ አብ ኢንተርቴን ማድረግ ይከብዳቸዋል። አብ ነው ብሎ ማሰብ ይከብዳቸዋል። ለዛ አብ አይደለም ይላሉ። ለምን? ሰብአዊ ማንነቱን ነው እኚህ መጻሕፍቶች የሚዘግቡት። አብዛኛው ሰብአዊ ማንነቱን ነው። ተጸነሰ፣ ተወለደ፣ አደገ፣ አለቀሰ፣ ተራበ፣ ደከመው፣ ጸለየ፣ እየሄደ ማታ ሲደርስ ማደሪያ አጣ። በቃ ሂውማን ኔቸር። አሁን ኢየሱስ ማደሪያ አጥቶ ነው ያለው። አሁን ኢየሱስ እየጸለየ ነው ያለው። አሁን እየተራበ ነው ያለው። አሁን እየተደበደበ ነው ያለው። ማንም ሊቀርበው በማይችል ብርሃን ውስጥ ያለው ኢየሱስ እኮ ነው። ስለዚህ አብን ሚስካልኩሌት ስላደረጋችሁ የአብን ዴፊኒሽን ፍሮም ዘ ቢጊኒንግ ስላላወቃችሁ ኢየሱስ አብ አይደለም ብላችሁ የምትናገሩት ከዚህ ምክንያት የተነሳ ነው። ራእይ መጽሐፍ ስታነብ 24ቱ ሽማግሌዎች ቀንና ሌሊት ቅዱስ ቅዱስ ሲሉ እልፍ አላፍ መላእክት ሲሰግዱለት በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ መሆኑን ስታቅ ኢየሱስ አብ አይደለም ብለህ ደፍረህ አትናገር።